ከስርዓቶች ውድቀት በኋላ ምን ይከሰታል? ይህ አምስት ባደጉት ሀገራት የማይታየው ውጤት ነው። የአገዛዝ ውድቀት በዓለማችን ላይ ከሚከሰቱ ታላላቅ ታሪካዊ ክስተቶች አንዱ ነው። የደስታ ስሜትን፣ የተሰባበሩ ምልክቶችን፣ የአዲስ ቀን ንጋትን እናያለን። ካሜራዎች አይናቸውን ያዞራሉ፣ አርዕስተ ዜናዎችም ይደበዝዛሉ። እውነተኛው ታሪክ የሚጀምረው ግን ያኔ ነው። አምባገነኑ ከጠፋ፣ ግድግዳው ፈርሶ ወይም ስርወ መንግስቱ ፈራርሶ ካበቃ በኋላ ባሉት አስርተ ዓመታት ውስጥ ምን ይፈጠራል? የበለጸገ ሀገር፣ ሀብት፣ ተቋማትና ዓለም አቀፋዊ እይታ ያለው ማህበረሰብ በውስጡ ካለው መንፈስ ጋር እንዴት ይታገላል? መልሱ ቀላል አይደለም። የትዝታ፣ የፍትህ፣ የኪነ ህንፃና የማንነት ቤተ ሙከራ ነው የሚሆነው። ዛሬ ወደዚህ ወደማይታይ ውጤት እንሸጋገራለን። አምስት ያደጉ ሀገሮችና አስገራሚ ረቂቅና ጥልቅ መንገዶች አልፈው በልጽገውበት እንደሆነ ወይም ይዞ አስቀርቷቸው ከራሳቸው ያለፈ ታሪክ ጋር የተጋፈጡ እንደሆነ እንመረምራለን። ይህ ጥንታዊ ታሪክ አይደለም። አብዮቱ ካለቀ በኋላ የአንድን ሀገር ባህሪ የሚገልጹ ድምፅ አልባ ጦርነቶችን በተመለከተ ነው። አንደኛ፣ ጃፓን። በጉድጓዶች ውስጥ የተቀበረው የንጉሠ ነገሥቱ ጥላ። ዛሬ ላይ ሆነን ነገን በመኖር ታዋቂ በሆነ ሀገር ውስጥ የወደቀው የንጉሠ ነገሥታዊ አገዛዝ ስጋዊ ቅሪት አልጠፋም። የተቀበሩት በእርግጥም በዋና ከተማው በእያንዳንዱ ዜጋ እግር በታች ነው። እንደ አውሮፓውያን ዘመን አቆጣጠር በ1945 ጃፓን እጅ ከሰጠች በኋላና በአሜሪካ መሪነት የተካሄደውን ወረራ ተከትሎ የወታደራዊ ስርወ መንግስት መርዛማ ምልክቶች መታከም ነበረባቸው። የንጉሠ ነገሥቱ ተቋም በአዲስ ህገ መንግስታዊ መልክ ተጠብቆ ሲቆይ በሺዎች የሚቆጠሩ የሚዳሰሱ ታሪኮች ከጦርነት መርከቦች እስከ ትምህርት ቤት ሜዳሊያዎች ድረስ የተጣሉት የንጉሠ ነገሥቱ መገለጫ አርማ ከህዝብ ህይወት መወገድ ነበረባቸው። መፍትሄው ሙሉ በሙሉ ውድመትም ሆነ ሙዚየም ማደስ አልነበረም። በቶኪዮ አንድ ግዙፍ ተግባራዊና ምሳሌ ድርጊት ተካሂዷል። በዚህም በብረትና በነሐስ የተሰሩ የነገስታቱ አርማ ከህዝብ ህንፃዎች ወርደው ቀልጠው ለከተማው አዲስ የፍሳሽ ማስወገጃ ጉድጓድ ክዳን ሆነው ተሰርተዋል። ዛሬ በዘመናዊና ውብና ብርሃን የተሞላ የቶኪዮ ሰማይ ስር እነዚህ የንጉሠ ነገሥት አርማዎች በሚሊዮኖች በሚቆጠሩ እግሮች ምክንያት ህትመታቸው ደብዞ ይገኛል። ይህ ለጃፓን ካለፈው ጊዜ ጋር ያላቸውን ቁርኝት ውስብስብ በሆነ መልኩ የተቀመጠ የስነ ልቦናቸው መገለጫ ነው። አገዛዙም ተገርስሷል፣ ምልክቱም በእግር ብዛት ደብዝዟል። ነገር ግን አሁንም በማይካድ ሁኔታ ከእግር በታች ይገኛሉ። እናም የዘመናዊቷን ከተማ መሰረት ይመሰርታሉ። ሁለተኛ፣ ጀርመን። የግድያው ቢሮና የፍትህ ቀመራቸው። የምዕራብ ጀርመን የናዚ ጦር ወንጀለኞችን በማሰደድ የሚታወቅ ነው። ነገር ግን ከ6500 የሚበልጡ የጥፋተኝነት ፍርዶች መፈረዳቸው ዋነኛው ምስጢር የዘር ማጥፋትን እንደ ሎጂስቲክ እንቆቅልሽ የሚቆጥር አንድ ከፍተኛ ምክንያታዊና በበሽታ የተሞላ ቢሮክራሲያዊ ክፍል ነበር። በ1958 በሉድቪግስበርግ ውስጥ የተቋቋመው የብሔራዊ ሶሻሊስት ወንጀሎች ምርመራ የስቴት ፍትህ አስተዳደር ማዕከላዊ ጽህፈት ቤት ፍርድ ቤት አልነበረም፣ የታሪክ መርማሪ ቢሮ ነበር። አብዮታዊ ዘዴው መጀመሪያ ላይ ወንጀለኞችን ችላ ማለትና በወንጀል ተግባሮች ላይ ብቻ ማተኮር ነበር። ልዩ የማጎሪያ ካምፖች፣ ማሰቃያና የግድያ ቦታዎች የወጣቶች፣ የፖለቲከኞች፣ የአቃቢያን ህግና መርማሪዎች ትክክለኛውን የኦሽዊዝ ትሬብሊንካ ወይም ኤስኤስ ኢንሳትስ ግሩፐን የአስተዳደር መዋቅር እስከ ተረኛ መዝገቦች ድረስ እንደገና ይነበባሉ። እያንዳንዱን የተረጋገጠ የግድያ ክስተት የሚመዘግብ ሰፊ የተማከለ የካርድ ፋይል ስርዓትን ገንብተዋል። ከዚያ በኋላ በዚህ ቀን በዚህ የነዳጅ ክፍል ውስጥ ተረኛ የነበረው ማን ነው ብሎ መጠየቅ ብቻ ነው። ይህ ሰብአዊነት የጎደለው ስልታዊ አካሄድ ተቋማዊና መካኒካዊ ጥፋተኞችን በማሳየት ትዕዛዞችን እየተከተልኩ ነበር የሚለውን የመከላከያ ሲያቀርብ ይስተዋላል። የናዚዎችን የቢሮክራሲ አባዜ ወደ እነርሱ ለውጠው የሉድቪግስበርግን ጽህፈት ቤት የማስታወሻ ባንክ ሆነ። ይህ አገዛዝ ከወደቀ በኋላ ፍትህ ፍቅር ብቻ ሳይሆን ቀዝቃዛ፣ የማያቋርጥና ስልታዊ መሆኑን ያረጋግጣል። ሶስተኛ፣ ፖርቹጋል። የፖሊስ ምስጢራዊ ሰነዶች ደብቆ ያቆዩ አብዮት። ሰላማዊ የካርዴሽን አብዮት እንደ አውሮፓውያን አቆጣጠር በ1974 የአውሮፓን ረጅሙን አምባገነንነት ጉዞ ካስወገደ በኋላ አዲሱ ዲሞክራሲያዊ መንግስት አስደንጋጭና አወዛጋቢ ውሳኔ ወስኗል። አስፈሪውን የፖሊስ ሚስጥር PIDE በመባል የሚታወቀውን ለ50 ዓመታት መዝገብ ተዘግቶ እንዲቆይ አድርጓል። ከጀርመን ግልጽነት ወይም ከደቡብ አፍሪካ የእውነታ ኮሚሽን በተለየ ፖርቹጋል መረጋጋትን ለማረጋገጥ ፈጻሚነት ያለው የጋራ ይቅርታ መንገድ መርጣለች። ክርክሩ የPIDE ወይም
አምባገነኑ አገዛዝን በመቃወም ሀገሪቱን ለመጠበቅ የተደራጀ ዓለም አቀፍ የመረጃ ሰጪ አውታር በጣም ሰፊ ነው። ሁሉንም ቤተሰብ፣ ሰፈርና ተቋም ከሞላ ጎደል በመንካት ፋይሎቹን መልቀቅ ደካማ አዲሱን ዲሞክራሲ በክስና በነቀፋ ይበጣጥሳል። የዝምታ ስምምነት በተዘዋዋሪ ተስማምተዋል። ፋይሎቹ በሚሊዮኖች የሚቆጠሩ የውግዘት ገጾችን፣ የክትትል ዘገባዎችንና ጥያቄ ግልባጮችን እስከ 2024 ድረስ በቁልፍ ውስጥ ተቀምጠዋል። ከገዢው መንግስት በኋላ ላለው ማህበረሰብ ጥልቅ የሆነ የሥነ ምግባር ጥያቄን ያስነሳል። እውነትን በመቅበር የተገዛው ፈጣን መረጋጋት የረጅም ጊዜ ማህበራዊ እምነትና የታሪክ ግንዛቤ ብልሹነት ዋጋ አለው ወይ ለሚለው ፖርቹጋል በ2024 ያለፈውን ሙሉና ያልተለወጠ መንፈስ መጋፈጥ የጀመረችው አሁን ነው። አራተኛ፣ ደቡብ ኮሪያ ዲጂታል ዓለም ያመጣባት ችግር። የደቡብ ኮሪያ ደማቅ ዲሞክራሲ የመጣው ከተከታታይ ጨካኝ ወታደራዊ አምባገነን መንግስታት በኋላ ነው። ዛሬ ልዩ የሆነ የ21ኛው ክፍለ ዘመን ፈተና ገጥሞታል። የወደቁት ጠንካራ ሰዎች በትጋት የኢንተርኔት መጤ ባህሎች የማያቋርጥ ዲጂታል መነቃቃትን እንዴት መቋቋም እንደሚቻል። የፓርክ ቹንግ ሂና የቹንግ ዱህዋን መንግስታት በደቡብ ኮሪያ በህጋዊ መንገድ ተወግዘዋል። የእነሱ ግፍ ተፈጽሟል። ሆኖም በአንዳንድ የኮሪያ ኢንተርኔት ጥጋጥግ ላይ በታሪክ ላይ ያሉ ሰዎች ብቻ ሳይሆኑ በጣም የሚናፈቁና የተከበሩ ሰዎች ናቸው። የዩቲዩብ ቻናሎች የጓንጁን እልቂት በመደበቅ ኢኮኖሚያዊ ተአምራትን ለማድመቅ የማህበር ቀረጻዎችን በጥንቃቄ ያዘጋጃሉ። የማህበራዊ ሚዲያ ማህበረሰቦች የተራቀቁ ዲጂታል ውዳሴ ትውስታዎችንና የክለሳ ታሪኮችን ይፈጥራሉ። ይህ ወጣ ያለ ስሜት ብቻ አይደለም። የተለመደ የመረጃ መሰብሰቢያ ለምሳሌ ጋዜጣና ዜናና ትምህርትን የሚሻገር በዲጂታል መንገድ በረቀቀ ሁኔታ የሚዘጋጅ ፖለቲካ ነው። ዓለም አቀፍ የቴክኖሎጂ መሪ የሆነው የደቡብ ኮሪያ ግዛት ራሱን በታሪካዊ ማህደር ትውስታ ውስጥ ከቁጥጥር ላይ ከችግር ፈቺ ሀሳቦችና ከማይታወቁ ሀሳብ አንጸባራቂዎች ጋር የማያቋርጥ ድምፅ አልባ ጦርነት ውስጥ ገብቷል። በዲጂታል ዘመን የአገዛዙ ውድቀት ዘላቂ እንዳልሆነ ያሳያል። ትሩፋቱ ማለቂያ በሌለው መልኩ መጠገን በችግር ፈቺ ሀሳብ ሊሰፋና በመሳሪያ ሊታጠቅ ይችላል። ይህ ዲሞክራሲ መሳሪያን መጽሐፍት ብቻ ሳይሆን በበይነ መረብ ኮድ ለትረካው እንዲታገል ያስገድዳል። አምስተኛ፣ ካናዳ። ቸር አገዛዝ በጸጥታ መግለጽ። አገዛዞች ሁልጊዜ በፍንዳታ አይገረሰሱም። አንዳንድ ጊዜ በሺህ ጸጥ ባሉ ሀሳቦች ይሟሟሉ። ለካናዳ የወደቀው አገዛዝ አምባገነንነት ሳይሆን ስር የሰደደው የሀገሬው ትምህርት ስርዓት ምዕተ ዓመት የፈጀ በመንግስት የተደገፈ የባህል የዘር ማጥፋት ፕሮጀክት ነው። የካናዳ አቆጣጠር ልዩ ነው፣ ምክንያቱም በጥያቄው ውስጥ ያለው አገዛዝ አንድ ገዢ አልነበረም። ነገር ግን የተስፋፋ የመንግስትና የቤተ ክርስቲያን የቀላቀለ ፖሊሲ ከ100 ዓመት በላይ የሀገሪቱ ዋና መተዳደሪያ ሆኖ ነበር። ውድቀቱ የጀመረው በአብዮት ሳይሆን በህይወት በተረፉ ሰዎች 10 ዓመታትን ዝምታ በመስበር ወደ እውነትና እርቅ ኮሚሽን በ2008 እስከ 2015 ይዞ አመራ። አሳ ጉርጓሪ ዘንድ ያወጣል እንዲሉ ነው ነገሩ የሆነው። ራሳቸውን የትምህርት ቤት አስመስለው ብዙውን ጊዜ ከከተማ ወጣ ብለው የቆሙ ታሪክን የተሸከሙ ህንፃዎች ምን ሆኑ ብንል ከፊሎቹ በመልሶ ማቋቋም ተግባር በአካባቢው ተወላጅ ማህበረሰቦች ፈርሰዋል። ሌሎች እንደ ባህል ማዕከሎች ወይም የመንግስት ቢሮዎች በማገልገል እንደገና ጥቅም ላይ ይውላሉ። የአደጋውን ቦታ መልሶ ለመውሰድና አዲስ ትርጓሜ ለመስጠት የታሰበ ውሳኔ ብዙዎች በቀላሉ ባዶ ሆነው ይቆማሉ። መልክዓ ምድሩን በምናቡ እያሳደዱ እያንዳንዱ ማህበረሰብ ስለ ትዝታው ቁሳቁሶቹና ካለፈው ታሪኩ የተሸከመውን የውስጥ ጠባሳ ለማጥፋት የተለያየ ምርጫ ይወስዳል። ይህ ሂደት እንደሚያሳየው አንድን አገዛዝ ማፍረስ ህግን መቀየር ብቻ ሳይሆን ትቶት በሄደው አካላዊ፣ ስነ ልቦናዊና ኪነ ህንፃ ላይ ጭምር ምን መደረግ እንዳለበት መወሰን ከባድና የግል ስራ ሲሆን ይህም ሂደት አንድም መዳኛ መፍትሄ የሚሆን የተዘጋጀ አካሄድ ያለው የህግ መጽሐፍ የሌለው መሆኑ ነው። እነዚህ 5 ታሪኮች ምን ይነግሩናል? የአምባገነን አገዛዝ ውድቀት መጨረሻው ሳይሆን የለውጡ መጀመሪያ ነው። መንፈሱ፣ ምልክቱ፣ ቢሮክራሲው፣ ሚስጥሩ፣ ገለጻው፣ ኪነ ህንፃው አይጠፋም፣ ይለወጣል እንጂ። በጃፓን ወደ ከተማ መሰረተ ልማት ተለወጠ። በጀርመን ጥብቅ የህግ ዘዴ፣ በፖርቹጋል ወደ ሚስጥሮች የተቆለፈ ክፍል ውስጥ፣ በደቡብ ኮሪያ ደግሞ ወደ ዲጂታል ኮድና ችግር ፈቺ ሀሳብ ናፍቆት፣ በካናዳ ወደ አሳማሚ ያልተማከለ መልክዓ ምድራዊ ማስታወሻነት። ከአምባገነን አገዛዝ በኋላ የሚኖረው ማህበረሰብ የለውጡ አምጪ ነው። ማለቂያ የሌለው ማራኪ ያልሆነ የመወሰን ኃላፊነት፣ ያለፈውን እንዳልሆነ ማዳፈንና መርሳት፣ ድሮን መክሰስ፣ በበይነ መረብ ላይ መታገል፣ በላዩ ላይ አሰቃቂና እንደገና መገንባት ፍጹም መልስ የለው። ምርጫው ወሳኝ ወደፊት ዕጣ ፈንታን የሚወስድ ከባድ ኃላፊነት ነው። የሀገር ጤንነት የሚለካው ሐውልቱ በወደቀበት ቀን ሳይሆን በባዶ ቦታ ምን እንደሚገነባ ሲወሰን የሚኖሩት በሚቀጥሉት የጸጥታ ቀናት ውስጥ ነው። ማህበረሰቦች አስቸጋሪ ያለፈ ታሪክን እንዴት በመሻገር ሀገርን ማስተዳደር አለባቸው? መርሳትስ ተገቢ ነውን? አስተያየቱን በአስተያየት መስጫዎች ውስጥ ያካፍሉ።
ዓለማችንን በየጊዜው ስለሚለዋወጧት ኃይሎች የበለጠ ጠለቅ ብለው ለመዝለቅ ሰብስክራይብ ያድርጉና የደወል ምልክቱን ይጫኑ። ይህ ከታሪክ ጀርባ ያሉ ታሪኮችን የሚገልጠው ማረፊያ ቲዩብ ነው።